ثم يستور أستاذ. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل يا أيها الكافرون. ብዙ ሰው ቢስሚላህ ላይ እንደሞ ተዓውዝ ላይ አራት ስሙ መዱ አሪዱ ሊስኩ መጨረሻ ላይ ያለውን አርረሂም የሚለውን ወይ ደግሞ ሚነ ሸይጣን ረጂም ወይ አራት ስሙ ሱረቱል ካፊሩን ወይ ደግሞ ሌላ ሱራ ላይ ሲገባ መዱ አሪዱ ሊስኩ ላይ ወይ ሁለት ይስባል ወይ ደግሞ ስድስት ይስባል ማለት ነው። ግን ትክክለኛው በጀመርንበት ማለት ነው። በጀመርንበት እንቀጥላለን። መዱራጅ ሙተሲል ከሆነ አራት ስበረው ከሆነ ወይ አምስት ስበረው ከሆነ በዛው ቁርአን ውስጥ ከሚያቀርስ በዛው በተመሳሳይ መሳብ አለበት ማለት ነው። መለያየት የለበትም ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁ የሁሉ ቤተሰቦች ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ደግሞ ሱረቱል ካፊሩን እሱን የምናይ ይሆናል ማለት ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. እዚህ እንግዲህ ሳቡት ወራትን የሳቡት ማለት ነው። ስለዚህ ሌላ መድዓ አሪዱል ሊስኩን ሲያጋጥመን በአራት ነው ወጥ በሆነ መልኩ ስለሆነ መሄድ ያለብን ማለት ነው። قل يا أيها الكافرون. እዚህ ጋር መድዓ አሪዱል ሊስኩን በአራት ነው የሳብኩት። ደግሞ ተዓውዝና በስመለውን በአራት ስለሳብኩት ማለት ነው። ወደ ትንታኔው ስንመለስ ቆፍ ضم ነው። የተፍኺም ደረጃ 3 ነው። እንወፍራለን፣ ከንፈራችንን እንሰበስባለን ማለት ነው። ضم ለሆኑ ፊደላቶች ከንፈራችንን እንሰበስባለን። ከስራ ለሆኑ አገጫችን ወደታች ዝቅ ይላል ማለት ነው። ፈትሐ ፊደል ከሆነ አፋችንን እንከፍታለን። የስኩን ፊደል ከሆነ ደግሞ ምን ይሆናል? የተወሰነ ክፍተት ይኖራል። ባለበት አይሰበሰብም። አገጫችንም ዝቅ አይልም። ይሄን እንደ አንድ ቀይዳ ያዙት ማለት ነው። ስለዚህ ቁል ላም በይንያ ስኩን ነው። ቁል እንዳይነጥርብን ጥንቃቄ ማድረግ አለብን ማለት ነው። ሌላው ያ አዩሃ ስትሉ እዚህ ጋር መዱል ጃኢዝ ሙንፈሲል ነው። ሁለት ሐረካ አራት አምስት ሐረካ ምንድነው ይሳባል ማለት ነው። ያ የሚለው ራሱን የቻለ አንድ ሐርፍ ኒዳ ነው። አዩሃ የሚለው ራሱን የቻለ ነው። ስለዚህ ሁለት ከሊማ ነው። ያ ማለት መዱ መጀመሪያ ሐርፍ ኒዳው ላይ ነው ያለው። ቀጥሎ ደግሞ አዩሃ የሚለው ጋር ሐምዙ አለ። ሁለቱ የተለያየ ቦታ ላይ ስለመጣ ሙንፈሲል ስለሆነ ሁለት ሐረካ ወጅብ አራት አምስት ሐረካ ጃኢዝ ይሳባል ማለት ነው። ሐምዝ ፈትሐ ነው። ያ ሸድ ነው። የሁለት ፊደል ውቅር ስለሆነ መጀመሪያ ስኩን ከዛ ضم ማለት ነው። መጀመሪያ ስኩን አዩ መጀመሪያ ለስኩኑ ባለበት ነው። ከዛ ለከንፈራችን ደግሞ ለضሙ ይሰበሰባል እናጠብቀዋለን። አዩሃል ቀጥሎ ሀ መርቡጣን የመጣው አዩሃ የጉሯ ሸርቁ ክፍል አዩሃ እንዳይሆን ጥንቃቄ ማድረግ አለብን። ቀጥሎ መድ ነው የመጣው ማቀብል ፈትሐ ሰዋ ሐረከተይ ሁለት ሐረካ እንስበዋለን ማለት ነው። መቼ ነው ግን ይሄ የሚሳብ? ካቆምን ነው። ካያያዝን ግን ላም ስኩን ስላለ ዝጋ ላም ስኩን ስላለ መዱ ይሄ ይወርቃል ማለት ነው። ቁል ያ አዩሃ እንደ ድንገት ካቆምን በዚህ መልኩ ነው። ካያያዝን ቁል ያ አዩሃል መዱ ወደቀ ማለት ነው። ሐምዘቱል ወስላ ትወርቃለች እዚህ ጋር መሀል ላይ ስለመጣች ማለት ነው። ላሙ ስኩን ነው። እዚህ ጋር ግልጽ እናድርገዋለን። በይንያ ባህሪ ያለው ማለት ነው። ምንድነው ይሄ ላሙል ቀመርያ ነው። ምክንያቱም ካፍ የምን ፊደል ስለሆነች የቀመርያ ፊደል ስለሆነች ማለት ነው። ካፍ ፈትሐ ነው የመጣው አፋችን ይከፈታል ማለት ነው። ቀጥሎ አሊፍ ሶግራ ነው የመጣው መደብደብ ሐረከተን እስበዋለን ካፉ ማለት ነው። ቀጥሎ ፋ ከስር ነው የመጣው እንዳቀጥነዋለን በደንብ ማለት ነው። አራ ضم ነው የመጣው ይወፍራል። ፈትሐ ነው ቢመጣም ይወፍራል። ከስር ነው ከመጣ አራ ይቀጥናል ማለት ነው። ስለዚህ ቁል ያ አዩሃል ካፊሩን እዚህ ጋር ዋውን መዱ አሪዱል ሊስኩን ነው። ሁለት ሐረካ አራት ስድስት መሳብ ይቻላል ማለት ነው። ግን አሁን መንስበው ስንት ሐረካ? አራት። ምክንያቱም በስፈላሊ ተዓውዝ ላይ ስከራ ከሰማችሁ የአራት ሐረካ ነው የሳብኩትና ዝጋ ወጥ እንዲሆን
አራት ሐረካ ስበዋለሁ ማለት ነው። ቁል ያ አዩሀል ካፊሩን ኑኑ በይንያ ስኩን ሲሆን ማለት ነው። ስናቆም በይንያ ባህር ያለው እና ደረጃ 3 አለው። አልካፊሩን የሚል አለው ማለት ነው። ስለዚህ ስስብ አራት ሐረካ መሳብ ምንድነው እዚህ ጋር ወጥ እንዲሆን ግዴታ ነው ማለት ነው። በዛ መልኩ ነው። እዚህ ጋር ደግሞ መዱ ጃዝ መንፈሱን አምስትን የሳብኩት ቀጣይም ስካገኘሁት ይሄን ተመሳሳይ ካገኘሁኝ ስንት ነው የምስበው? አምስት ነው የምስበው ማለት ነው። ቀጣይ ላ አዕቡዱ ማ ተዕቡዱን እዚህም ጋር መዱል ጃኢዝ መንፈሱል አለ ከቅድሙ ጋር አምስት ሐረካ ተመሳሳይ ስቤዋለሁ ማለት ነው። እዚህ ጋር ደግሞ ፈትሐውን የመጣው ላ ስትሉ ፈትሐ ነው ራሱን የቻለ አንድ ነው። አዕቡዱ የሚለው ራሱን የቻለ አንድ ነው። እዚህ ጋር ሐምዙ እና መዱ የተለያየ ቦታ ስለመጣ ይሄ ጃኢዝ መንፈሱል ሁለት ሐረካ አምስት ሐረካ እንስበዋለን። በመጀመሪያ አምስት ስለሳብኩኝ እዚህ ጋር አምስት ስበዋለሁ ማለት ነው። ቀጥሎ እዚህ ጋር ፈትሐ ነው። አፋችን ከፍተን አይን ስኩን ነው መለያየት አለብን። እንዳንጨፈልቀው ማለት ነው። ሐምዙን ለብቻ አይኑን ለብቻ ነው። ባናዳን በመክኖ መጥቷል። ከመራችን ለሁለቶችም እንሰበስባለን። እንዳንድ ሁሉም እዚህ ጋር ተርቂቆች ናቸው ማለት ነው። ቀጥሎ ሚን ፈትሐ ነው የመጣው አፋችን ከፍተን ማለት ነው። ቀጥሎ ሐምዘቱል ወስል ቀጥሎ አሊፍ ስኩን የመጣ ማቆም ፈትሐ ነው። ሐረከቴ መደብ ጠብዓይ እንስበዋለን ማለት ነው። ታፈትሐ ነው ትቀጥናለች ማለት ነው። አይልም ይቀጥናል። ስኩን ነው ታ እንዳይሆን ታ ኢማላም እንዳይሆን ጥንቃቄ ማድረግ አለብን ማለት ነው። በቦም ነው በቦም ነው ሁለቱም እናደርጋለን። ከንፈራችንን እንሰበስባለን ማለት ነው። እዚህ ጋር የመጣው መዱ አሊዱል ስኩን ነው እናቆም ስለሆነ ማለት ነው። ተመሳሳይ 2 4 6 ይሳባል ማለት ነው። ነገር ግን በአራት ስለሳብ እዚህ ጋር አራት ነው የምንስበው ማለት ነው። መጀመሪያ ስጀምር ቂራአቴን በአራት ስለጀመርኩ ማለት ነው። ወጥ መሆን ስላለበት ቀጥሎ ኑን እናቆም ነው ስኩን ይሆናል። በይንያና ያውና ደረጃ 3 አለው ማለት ነው። ስለዚህ ስንቀረው ላ አዕቡዱ ማ ተዕቡዱን በዚህ መልኩ ማለት ነው። እዚህ ጋር አምስት መሳባችሁን እዚህ ጋር ደግሞ አራት መሳባችሁን እርግጠኛ መሆን አለባችሁ ከመጀመሪያው ጋር ለማመሳሰል ማለት ነው። ሁለት ጀምራችሁ ከሆነ ሁለት እዚህ ጋር ሁለት ጀምራችሁ ወይም ደግሞ አራት ጀምራችሁ ከሆነ አራት ማለት ነው። ቀጣይ ወላ አንቱም ዓቢዱነ ማ አዕቡድ ወደ ትንታኔው ስንመለስ ወፈትሐ አፋችን ከፍታለን ማለት ነው። መጀመሪያ ሰብስበን ከዛ ነው የምንከፍተው። ለየት የሚያደርጋት መጀመሪያ ከንፈር ይሰበሰባል ማለት ነው። ከዛ በኋላ ይከፈታል ማለት ነው። ሌሎች ፊደላቶች ግን ፈትሐ ሲሆን አፍ ነው የሚከፈት። ቀጥሎ ላም ፈትሐውን የመጣው አፋችን ከፍታለን። እዚህ ጋር መድ መጥቷል። ላ የሚለው አንድ ራሱን የቻለ አንቱም የሚለው አንድ ራሱን የቻለ ነው። ሐምዙና መዱ የተለያየ ቦታ ስለሆነ መዱል አልጃኢዝ መንፈሱል ማለት ነው። ሐረካ አራት አምስት ሐረካ ይሳባል ማለት ነው። እዚህ ጋር ሐምዝ ፈትሐውን የመጣ አፋችን ከፍታለን። ቀጥሎ ኑን ሳኪና ነው የመጣው። ኑን ሳኪና ከኑን ሳኪና በኋላ እንደዚህ 15 ፊደላቶች ከመጡ ኢኽፋ ለሚሆኑ ማለት ነው። እዚህ ጋር የመጣችው እንግዲህ ታናት የመጣችው የኢኽፋ ፊደል ናት ማለት ነው። ኢኽፋ በምናደርግበት ሰዓት መጀመሪያ እናደርጋለን ጉናውን ከጨረስን በኋላ ነው ፊደሉ የምንጠራው። አንቱም ያው ጉናው እንዳይወፍርብን ምን ማድረግ አለብን? ጥንቃቄ ማድረግ አለበት። ታ የተፍኺም ፊደል ሳይሆን ፊደል ስለሆነ ማለት ነው። አንቱም ቀጥሎ ታባመር ከፍራችን ሰበስባለን። ስኩን ነው በይን ያለው ጉና ደረጃ 3 ያለው አንቱም በውሃ ነው የምናደርገው። የውሃ ሸፍ ምክንያቱም ከሱ በኋላ የመጣው ሚም አይደለም ወይም ደግሞ ባለ ሚም ከመጣ ኢድጋም ነው። ባ ከመጣ ደግሞ ኢኽፋ ነው የምናደርገው። የመጣው ግን አይን ነው። ስለዚህ ከሁለቱ ፊደላት ውጭ ከሆነ የውሃ ነው የምናደርገው። ስለዚህ የውሃ ሸፈዊ ነው ማለት ነው። ሌላው አይን ፈትሐ ነው። ከሱ በኋላ እሱ ጋር መጥተን መደበብ ሐረከተን እንስባለን። ባ ከስራ አለ በደንብ እንዳቀጥል አቢ ቢ ኢማን እንዳይኖር ጥንቃቄ ማድረግ አለብን። ዳም ነው ከፋቲ ሰበሰበው መደበብ ሐረከተን እንስባለን ማለት ነው። ምክንያቱም ማቀበል ضم ስለሆነ ማለት ነው። ከዛ ኑን ፈትሐ ነው አፋችን ከፍታለን። ዓቢዱነ
ከዛ ሚም ፈትሐን የመጣው ከሱ በኋላ መድ መጥቷል። ይሄ ምንድነው? ማ የሚለው ራሱን የቻለ አንድ ነው። አዕቡዱ የሚለውም ራሱ አንድ የቻለ። ስለዚህ መዱ ምንድነው? መዱ መንፈሲል ወይም መዱ መንፈሲል ነው ማለት ነው። ሁለት ሐረካ አራት አምስት ይሳባል። ቀጥሎ አይን ስኩን ነው። በደንብ ሐምዙን እንዳይተፈለግ በአላም ነው ከመፍረድ ይሰበሰባል። እዚህ ጋር መጨረሻ ዳል አለ ቀልቀል አለው ማለት ነው። ቀልቀል ውስጥ ማለት ነው። ኩብራም አይደለም ሱግራም አይደለም ውስጥ ቦደ መካከለኛ ማለት ነው። አንድ ላይ እንቀራለን። ስለዚህ ወላ አንቱም ዓቢዱነ ማ አዕቡድ። ስለዚህ እዚህ ጋር አምስት እዚህም አምስት ነው የሳብኩት። ስጀምር አምስት ስለሳብኩ ማለት ነው። እነዚህ እንግዲህ ሑሩፍ ኢኽፋ አልሐቂቂ የሚባሉት እነዚህ ናቸው ማለት ነው። ቅድም እዛ ጋር ያገኘነው ወላ አንቱም ስትሉ ታናት ያገኘናት ስለዚህ ችኛቷ ታናት ማለት ነው። ሑሩፍ ከልክሎች እነዚህ ናቸው። አዕቡድ ስንል ይሄ ነው ማለት ነው። ከገዙ ውስጡ የተባለበት ምክንያት ኩብሮቹ ሸድ ሲሆን ነው ስናቆም ማለት ነው። ውስጧ የሚባለው ደግሞ ስኩን ብቻ ሲሆን ያ ማለት ፈትሐ ወይ ደግሞ ከስራ ሆኖ ስናቆም ስኩን ሲሆን ማለት ነው። ሱራ የሚባለው ደግሞ ቃላት መካከል ሲመጣ ስለዚህ አዕቡድ ስንል ውስጧ ነው የሚሆነው ማለት ነው። ሌላው ወላ አነ ዓቢዱን ማ ዓበድቱም እዚህ ጋር ፈትሐ ነው የተመሳሳይ ነው። ወላ ስትሉ ተመሳሳይ መዱል መንፈሲል ሁለት ሐረካ አራት አምስት ሐረካት ይሳባል ማለት ነው። እዚህ ጋር ለየት ያለው ነገር አነ የምትለው ጭኛቷ አሊፈቱ ሰብዓ ሰባቱ አሊፎች የሚባሉ አለ ማለት ነው። እነዚህ የምታያቸው አሊፈቱ ሰብዓ ሰባቱ ቁርአን ላይ ማለት ነው። ያ ማለት ወስል ስናደርግ ስናያይዝ አይሳብም፣ እቺ አትሳብም ማለት አትሳብም። እቺ አሽሩ ሙስጣጢል ተባለች ከባ ማለት ነው። ትክክለኛ እቺ ዜሮ ዜሮ ማለት ነው። ምልክቷ እዚህ ጋር የምታያት እቺ ናት። ሁለት አይነት አለው። ሙስተዲር የምትባለው ደግሞ ማለት የማትሳባው ማለት ነው። ያቺ ሙስተዲሯ ስናያይዝም ስናቆም መቼ እንዲሆን አትሳብም። ሙስተዲር ከሆነች ሙስጣጢላ አሽሩ ሙስጣጢል ወይ ደግሞ ይቺ ከሆነች ግን ካቆምኩኝ ወላ አላ ሁለት ሐረካ ስቤ ነው። ስለዚህ እንዳጠቃላይ አሊፈቱ ሰብዓ የሚባሉት ስናያይዝ ይወድቃል፣ ስናቆም ደግሞ ሁለት ሐረካ ይሳባሉ። እነዚህ ማለት ነው ሁለት ሐረካ። ስለዚህ እዚህ ጋር ካቆሙ እንደዛ ነው። ከያዝኩ ግን እንትራለች ትወርቃለች ማለት ነው። መዷ ትወርቃለች። ስለዚህ አሁን ያየየ እየፈራሁ ስለሆነ ምንድነው የምትሆነው ማለት ትወርቃለች። ወላ አነ ዓቢዱን ዓቢድ አቆምኩ ማለት ነው። ስለዚህ እቺ ምን አረኳት? መዷን አየየ ስቀረው ወደቀች ማለት ነው። ስለዚህ አሊፈቱ ሰብዓ ህጋቸው ምንድነው? ስናያይዝ ይወድቃል፣ መዳች ስናቆም ደግሞ ይሳባሉ ማለት ነው። እነዚህ የምታዩዋቸው። ሌላው እዚህ ጋር ዐይን ፈትሐ ነው። አፋችን ከፍታለን፣ ከዛ ሁለት ሐረካ እንስባለን። ይሄ እዚህ ጋር ዐይን መረቀቅ ነው። በደንብ እናቀጥነዋለን ማለት ነው። ባከሰር ነው። እዚህ ጋር ዳል የተንዊን ህግ አለ ضمتين ስለሆነ ማለት ነው። ከተንዊን በኋላ የርመሉን ወይም ደግሞ የንሙና ለማሯ እነዚህ ከመጡ ማለት ነው ኢድጋም ነው የሚሆነው። ግን ኢድጋሙ በሁለት ይከፈላል፣ ጉናና ቢገይሪ ጉና ተብሎ ማለት ነው። ለምሳሌ እነዚህ አራና ላም ከመጡ ምንድነው ከተንዊንና ከኑን ሰኪና በኋላ ከመጡ ቢገይሪ ጉና ነው። እነኞች ደግሞ የንሙ ከመጡ ቢጉና ነው ማለት ነው። ቢጉና እዚህም ጋር ደግሞ ቢጉና ይሆንና ካሚልና ናቅስ ተብሎ ማለት ይከፈላሉ ማለት ነው። ለምሳሌ ያ እና ወቁ ናቅስ ናቸው። የንሙ ኑንና ሚም ከሆነ ደግሞ ምንድነው ካሚል ነው። ወናቸው ምንድነው ካሚል ነው ማለት ነው። ስለዚህ እዚህ ጋር የመጣው ሚም ነው። ከተንዊን በኋላ ምንድነው የምናደርገው ማለት ነው? ቢጉና ኢድጋም ቢጉና ማለት ነው። ካሚል ማለት ነው። ዓቢዱን ማ ሁለት ሐረካ እንቆያለን ማለት ነው። ከዛ አሊፍ ስኩን ላይ መደበብ ሐረካት ላይ እንቆያለን ማለት ነው። ከዛ እዚህ ጋር ዐይን ባ ለሁለቱም አፋችን ከፍታለን። ከዛ ዳል እና ታ እዚህ ጋር ሁለት ፊደላቶች ተከታትለው መጥተዋል። ዳል ስኩን ከዛ ታ ضم ነው ማለት ነው። ስለዚህ ሁለት ፊደላቶች እነዚህ መኽረጃቸው ተመሳሳይ ነው። በሲፋ ግን ምንድነው ይለያያሉ ማለት ነው። ስለዚህ ኢድጋም ነው የምናደርገው። ኢድጋም ደግሞ ሙተጃኒሶች ናቸው እነዚህ ማለት ሙተጃኒስ ከማትል የሚባሉት በመኽረጅም በሲፋም ተመሳሳይ ነው። ሙተጃኒስ ደግሞ በመኽረጅ አንዱ ነው። በሲፋቸው በተወሰነው ሲፋቸው የሚለያዩ ከሆነ ነው። እንደው ደግሞ ተባዒድ በሲፋም በመኽረጅ የሚለያዩ ከሆነ ነው።
ሙተቃሪብ ደግሞ በመኽረጃቸውና በሲፋቸው የሚቀራረቡ የሆኑ ወይም ደግሞ በመኽረጃቸው የሚቀራረቡ በሲፋቸው ምንም ማናየው ወይም ደግሞ በሲፋቸው የሚቀራረቡ መኽረጃቸው ምንም ማናየው ሲሆን ይሄ ሙተቃሪብ ይባላል። አራት አይነት አሉ ማለት ነው። አላቃቱል ሑሩፍ ማለት ነው። ስለዚህ እዚህ ጋር ኢድጋም ምንድነው? ሙተጃኒስ ነው ማለት ነው። ስለዚህ ማዕበድቱም ዳልን ወደዚህ ኢድጋም እናደርጋለን። ዳል አይቀራም ታን ነው የምንቀር ሸድ አድርጋ ማለት ነው። ሌላው ሚም ስኩን ሆኖ የመጣው እናደርጋለን እና ደረጃ 3 እና በይየ ማለት ነው። ስለዚህ ስንቀራው ወላ አነ ዓቢዱን ማዕበድቱም ዓበድቱም ጨርሻ እንዴ ዓበድቱም ዝም አይባልም። ዓበድቱም ምን አለው ወና ደረጃ 3 እና በይን ያለው ማለት ነው። ሌላው ቀጣይ እነዚህ ኢድጋም ሁለት አይነት ቢሆንና የንሙ ሲመጡ ነው። ላምና ራ ከመጡ ደግሞ እንደዚህ ከመጡ ደግሞ ኢድጋም ቢገይሪ ጉና ማለት ነው። የንሙ ያኑን ሚም ከመጡ ኢድጋም ቢጉና ማለት ነው። ቅድም ያወራነው ነው። ሌላው ወላ አንቱም ዓቢዱነ ማ አዕቡድ ዘጋው ተመሳሳይ ነው። ቅድም ካየነው አንቀጽ 3 ላይ ካየነው ተመሳሳይ ነው። ማለት ለየ ነገር የለም። ተለቃቂ ማድረግ ያለብን ይሄ 5 ሐረካ መሳባችን የጀመረው በ5 ስለሆነ ማለት ነው። መዱል ሙንፈሲሉን ስም ተመሳሳይ ማለት ነው። ሌላው ዘጋ ኢኽፋው ላይ ምን ማድረጋችን መጀመሪያ ላይ ኢኽፋውን ጨርሰን ኢኽፋውን አቅጠነ ማለት ነው። አንቱም ከኢድጋም የሚለየው ኢኽፋ ምንድነው? መጀመሪያ ጉናውን ጨርሰን ከዛ በኋላ ነው ፊደሉን የምንጠራው ማለት ነው። ኢድጋም ከሆነሳ ተመሳሳይ ነው ማለት ነው። በተመሳሳይ ሰዓት ለምሳሌ ተበት የዳ አቢ ለሀቢን ወተብ ስንል አቢ ለሀቢን ወውንም ጉናውን በተመሳሳይ ነው የጠራ ነው ባለፈው ማለት ነው። ይሄ ኢድጋም ሲሆን ነው። ኢኽፋ ሲሆን ግን ቀድመን ነው ጉና ታን አልጠራሁም አንቱም በዚህ መልኩ ማለት ነው። ስለዚህ ተመሳሳይ ነው። ይሄን ዘለዋለን። ለኩም ዲኑኩም ወሊየዲን እዚህ ጋር አራት ነው የምንስበው ወሊየዲን። ስለዚህ ለኩም ስንል ለፈትሐ ነው ካፍ ضم ነው። ይሄ እንግዲህ ከንፈራችን መሰብሰቡን ለضم ለፈትሐ ራሳችን በመስዋዕት እያየን ለምን ማድረግ አለበት ማለት ነው። ቀጥሎ ሚም ላይ መስቆር ነው የመጣው ምንድነው? ግልጽ ነው ኢዝሃር ሸፍይ ነው። ምክንያቱም ዳል ስለሆነ የመጣው ሚም ቢመጣ ኢድጋም ነበር የሚሆነው፣ ባ ቢመጣ ኢኽፋ ነበር የሚመጣው። ስለዚህ እዚህ ጋር ለኩም ግልጽ እናደርጋለን። በይንያ አለው ማለት ነው። ለኩም ግልጽ ይደረጋል። ለኩም ደግሞ እና ደረጃ 3 አለው ማለት ነው። ለኩም ዲኑኩም ዳልን በደንብ እናቀጥናታለን። እዚህ ጋር መድ ወበባይ ያስኩን ሲሆን ማለት ነው። አቀብዱ ከስር ስለሆነ መድ ነው። ሁለት ሐረካ እንስበዋለን። ለኑን ለካፍ እናደርጋለን። ከንፈራችን ሰበስባ ዲኑኩም። ቀጥሎ እዚህ ጋር ሚውን የመጣው ተመሳሳይ ማለት ነው። ምክንያቱም ወው ስለሆነ የመጣው ማለት ነው። የظهر الشفوي ማለት ነው። ወው ፈትሐ ነው። ከንፈራችን ሰበስብና እንከፍታለን። ላም ከሰም ነው። ወሊ እናቀጥናታለን ማለት ነው። ያ ፈትሐ ነው የመጣው ወሊየ ወሊየን ወድ እንዳይሆን ወሊየዲን ዳልን እዚህ ጋር እናቀጥናታለን። እዚህ ጋር መድ አድርገው ሊስቁን ማለት ነው። መጨረሻ ላይ ስለመጣ ሁለት ሐረካ 4 6 የሚያገር መስበው ስንት ነው? 4 ምክንያቱም አጀማመራችን በ4 ስለሆነ ማለት ነው። ቀጥሎ ኑን እዚህ ጋር ምንድነው? ከስር ሆነ የመጣው ከስር ሆነ የመጣው ስናየው በከስር ነው። ካቆመ ግን በስኩን በይንያና አውና ደረጃ 3 አለው ማለት ነው። ስለዚህ ቁርአን ስንንገረው ቢስሚላሂር ረህማኒር ረሂም በዚህ በስድስት ከሄድኩኝ 6 እያደረኩ ነው። ስለዚህ እንዳይበዛብን በሁለት እናድርገው። ቢስሚላሂር ረህማኒር ረሂም አሁን በሁለት ነው እንግዲህ በዱዓ ሊስቁኖች በሁለት ነገራቸው። ቁል ያ አዩሃል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም
أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين ሁለት ሐረካ ማለት ነው። አጀማመሪ በሁለት ስለመደብ አሉ። ለቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።